ሰጥቷል። የእግዚአብሔርን ክብር ጎሎታል። በኢየሱስ ክርስቶስ በሆነው ቤዛነት እንዲያ በነፃ እንድንድን ወዳጆች እግዚአብሔር አንድያ ልጁን የኃጢአት መስዋዕት አድርጎ ላከው። ወዳጆች በአንዱ አዳም ምክንያት ኃጢአት ወደዚህ ምድር እንደገባ ሕይወት በኢየሱስ ነው። የዘላለም ሕይወት የሚገኘው በኢየሱስ ነው። ሰው ሕግን በመስራት የዘላለም ሕይወት ቢያገኝ ኑሮ፣ ሰው ሕግን በመፈጸም ጽድቅን ቢያገኝ ኑሮ ኢየሱስ ወደዚህ ምድር ካልመጣ፣ ኢየሱስ ወደዚህ ምድር የመጣበት ዋና ምክንያት እኛ ሕግን በመስራት ወደ እግዚአብሔር መቅረብ ስላልቻለን ሁሉ ኃጢአትን ሰርቷል። የእግዚአብሔርን ክብር ጎሎታል። በኢየሱስ ክርስቶስ በሆነው ቤዛነት እንዲያ በነፃ እንዲድኑ ይላል። እንዲያ በነፃ እንድንድን ኃጢአት ያላወቀውን ስለኛ ኃጢአት አደረገው። በአንዱ አዳም ምክንያት የገባውን ኃጢአት በክርስቶስ ኢየሱስ በኩል ደግሞ ሕይወት ተሰጠን። ይህም ሕይወት የዘላለም ሕይወት ነው። በኢየሱስ መኑ ከፍርድና ከዘላለም ሞት አምልጡ። ልጁ ያለው ሕይወት አለው። ሕይወት ያለው በልጁ በኢየሱስ ክርስቶስ በማመን ነው። ወዳጆችን በዚህ ዘመን ፍጻሜ ላይ በዘመን መጨረሻ ላይ ብዙ ሰው ይሰራል፣ ይበላል፣ ይጠጣል፣ ያገባል፣ ይጋባል፣ ይወልዳል፣ ይዋለዳል። ወዳጆቼ ጌታ ሊመጣ በደጅ ነው። እውነት ነው። ይሄ ዘመን የኖህ ዘመንን ይመስላል። ኢየሱስም እንደተናገረው ሰው ሁሉ ያገባል፣ ይጋባል፣ ይሰራል፣ ይበላል፣ ይጠጣል። ኖህ የጥፋት ውሃ ይመጣል ሲል ማንም ያመነ የለም። ወዳጆቼ የዘመን ፍጻሜ ላይ እንገኛለን። ኢየሱስ ሊመጣ በደጅ ነው። ወዳጆቼ የወጉት ሁሉ ያዩታል። ወዳጆቼ ከዚህ በኋላ ሊገረፍ፣ ሊሰቀል፣ ሊሰደብ፣ ሊመታ አይደለም የሚመጣው። ከዚህ በኋላ ከመላእክቱ ጋር ታጅቦ ሊወስደን ይመጣል። ወዳጆቼ የክብር ተስፋችን የእግዚአብሔር ልጅ ኢየሱስ ከድንግል ማርያም የተወለደው ከኃጢአት ሊያድነን ከአመፃ ሁሉ ሊመልሰን ወዳጆቼ ሊቀድሰን በደሙ በቀራንዮ መስቀል ላይ ደሙን አፍስሶልናል። ሰው ይሄንን በማመን የዘላለም ሕይወት ያገኛል። በሥራ መዳን አይቻልም። በሥራ መጽደቅ አይቻልም። በሥራ የዘላለም ሕይወት ማግኘት አይቻልም። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎሏቸዋል ይላል። በኢየሱስ ክርስቶስ በሆነው ቤዛነት እንዲያ በነፃ እንድንድን አንድያ ልጁን መድኃኒት አድርጎ ልኮታል። በኢየሱስ መኑ ከፍርድና ከዘላለም ሞት አምልጡ። ልጁ ያለው ሕይወት አለው። ኢየሱስ ይወድሃል። ኢየሱስ ያፈቅርሃል። መዳን በኢየሱስ ነው። ወዳጆቼ ሰው ሁሉ የማይፈጽመውን ሕግ ጋር መታገል ይፈልጋል። ወዳጆቼ የኃጢአት ደሞዝ ይላል ሞት ነው ይላል። የእግዚአብሔር የጸጋ ስጦታ ግን በልጁ በኢየሱስ ክርስቶስ የዘላለም ሕይወት ነው። የእግዚአብሔር የጸጋ ስጦታ ነፃ ስጦታው በኢየሱስ ክርስቶስ በማመን የዘላለም ሕይወት ነው። ወዳጆቼ በእግዚአብሔር መልክ ሳለ ራሱን ባዶ አድርጎ በሰው ምሳሌ ሆኖ ራሱን ባዶ አድርጎ ስለኛ በደልና ኃጢአት በመስቀል ሞተ። ይሄ የሆነው ላንተ ነው። ከበደል ሊያነጻ፣ ከኃጢአት ሊያነጻ፣ ከዘላለም ሞት ሊያድነ የእግዚአብሔር ልጅ ኢየሱስ በመስቀል ላይ ሞቶልሃል። በኢየሱስ መኑ ከፍርድ ዳኑ፣ ከዘላለም ሞት ዳኑ፣ ከጥፋት ዳኑ። ጌታ ሊመጣ በደጅ ነው። ኢየሱስ ሊመጣ በደጅ ነው። የዘመን ፍጻሜ ላይ እንገኛለን። ዘመን ይጠቀለላል፣ ሁሉ ያልቃል። ይሄ ምድር ሰማይ ምድሩ ያልፋል። ወዳጆች እግዚአብሔር ግን የጸና ነው። የእግዚአብሔር ቃል ግን እንደ ጸና ይቀራል። ወዳጆች ኢየሱስ ይወዳቸዋል። ኢየሱስ ያፈቅራቸዋል። እደጃችሁ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ወደ እሱ ገባለሁ አለ። ከእሱ ጋር እራት እበላለሁ አለ። እግዚአብሔር ከእናንተ ጋር ኅብረት ማድረግ ይፈልጋል። ጌታ ኢየሱስ ዘመንሽን ይባርክ፣ ሕይወትሽን ይባርክ። የተባረከ ተስፋችን ኢየሱስ ይመጣል። መዳን በኢየሱስ ነው። ወዳጆቼ የሰው ልጆች የተባረከ ተስፋ ኢየሱስ ነው። ይሄ ምድር ያልፋል። በዚህ ምድር ያለ ሀብት፣ እውቀት፣ ችሎታ ወዳጆቼ ገንዘብ፣ አቅም፣ ንብረት የምትመኩበት ነገር ይጠፋል። ራቁታችሁን እንደመጣችሁ ራቁታችሁን ትሄዳላችሁ። ወዳጆቼ በሰማይ የሚጠብቃችሁ የተባረከ ተስፋ ኢየሱስ ነው። ይህም ኢየሱስ ከመላእክቱ ጋር ታጅቦ ሊወስደን ይመጣል። የመዳን ቀን ዛሬ ነው። ከኃጢአት ከዘላለም ሞት ከፍርድ አምልጡ። ልጁ ያለው ሕይወት አለው። ልጁ የሌለው በአንድ ልጁ ስላላመነ ተፈርዶበታል ይላል። የመዳን ቀን ዛሬ ነው። በኢየሱስ ክርስቶስ እመኑ። ከኃጢአት ከዘላለም ሞት ከፍርድ ከጥፋት ዳኑ። ኢየሱስ ሊመጣ በደጅ ነው። ጌታ ኢየሱስ ይወዳቸዋል። ከኃጢአት ሊያድናችሁ ይፈልጋል። ከዘላለም ሞት ሊያድናችሁ ይፈልጋል። ከፍርድ ሊያስመልጣችሁ ይፈልጋል። ኢየሱስ ያፈቅራቸዋል። ስለ እናንተ ነው ወዳጆቼ በመስቀል ላይ ሆኖ የተሰቀለው፣ ስለ በደላችን የደቀቀው፣ ስለ ሕመማችን ደግሞ የታመመው። መጽሐፍ እንደሚል በሦስተኛ ቀን ተነሳ፣ ዳግም ደግሞ ተመልሶ ይመጣል። ኢየሱስ ይወዳቸዋል። ኢየሱስ ያፈቅራቸዋል። በየትኛውም ኃጢአት፣ በየትኛውም ውድቀት፣ በየትኛውም ጥፋት ውስጥ ብትሆኑ የኢየሱስ ደም ብቻ ነው ከኃጢአት የሚያነጻው። የልጁ የኢየሱስ ክርስቶስ ደም ዘመንህ ይባረክ። ኢየሱስ ይወዳል። መዳን በኢየሱስ ነው። የኢየሱስ ደም ብቻ ነው ሰውን ፈጽሞ ከኃጢአት የሚያነጻው። ወዳጆች በየትኛው መንገድ ብትሄዱ ኃጢአታችሁ ሊነጻ አይችልም። ከኃጢአት ልትድኑ አትችሉም።
ነው። የእግዚአብሔር ልጅ ኢየሱስ ይባላል። ጌታ ሊመጣ በደጅ ነው። ከሚወዳችሁ ጌታ ጋር ታረቁ። የልጁ የኢየሱስ ክርስቶስ ደም ከበደል ከኃጢአት ፈጽሞ ያነጻል። ኢየሱስ ያፈቅራችኋል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። አንድ አዳኝ አለ፣ አንድ መሲህ አለ፣ አንድ ቤዛ አለ፣ አንድ ጌታ አለ። እሱም የእግዚአብሔር ልጅ ኢየሱስ ነው። ሊመጣ በደጅ ነው። በኢየሱስ ደም ታጠቡ፣ ከኃጢአትና ከዘላለም ሞት ዳኑ። ኢየሱስ ይወዳል። መዳን በኢየሱስ ነው። ከኃጢአትና ከዘላለም ከፍርድ ዳኑ። ኢየሱስ ክርስቶስ ጌታ ነው። መዳን በሌላ በማንም የለም። የልጁ የኢየሱስ ክርስቶስ ደም ፈጽሞ ከኃጢአት ያነጻል። ኢየሱስ ይወዳቸዋል። ኢየሱስ ያፈቅራቸዋል። ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን እግዚአብሔርን ከሙታን እንዳስነሳው በአፉ ብትመሰክር ትድናለህ ይላል። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ደግሞ ይድናል። ጌታ ኢየሱስ ይወዳቸዋል። ኢየሱስ ክርስቶስ ያፈቅራቸዋል። ኢየሱስ ያድናል። ካብቲ ዘይውፃእ ዘውፃእኪ ምሳኺ ትፍረት እንዳበለ ትደው ዘብለኪ ዝነበረ ኣይተለወጠን ኢየሱስ ኣይተኸየረን ኢየሱስ ኣብ የማን ይኸውን ጽላልኪ በትሕያልኪ ብዝፅልቀኪ ኣይተለወጠን ኢየሱስ ኣይተለወጠን ኢየሱስ ኣብ የማን ይኸውን ጽላልኪ